ጤና ይስጥልኝ። በዛሬው መሰናዷችን በሰውነታችን ውስጥ እንደ ማጣሪያ ሆነው ሌሊትና ቀን የሚሰሩትን ውድ አካላቶቻችንን ማለትም ኩላሊቶቻችንን ሊያጠፉ ስለሚችሉ 10 የተለመዱ ምግቦችና መጠጦች እናወራለን። የሚገርመው ነገር እነዚህ ምግቦች ኩላሊቶቻችንን የሚጎዱት በሂደትና ምንም አይነት የህመም ምልክት ሳያሳይ በመሆኑ ዝምተኛ ገዳዮች በመባል ይታወቃሉ። ነገር ግን ከመፍትሄዎቻቸው ጋር ዛሬ በዝርዝር ስለምናወራ በጭራሽ ስጋት አይግባችሁ። ቪዲዮውን እስከ መጨረሻው በመከታተል የኩላሊቶቻችሁን ጤና ጠብቁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። ኩላሊትን የሚጎዱ 10 ምግብና መጠጦች ከነ መፍትሄው። አንደኛ፣ የታሸጉ ምግቦች ወይም ካንድ ፉድስ። የታሸጉ አትክልቶች፣ ሾርባዎችና ጥራጥሬዎች እንዳይበላሹ ተብሎ ከፍተኛ መጠን ያለው ጨው ወይም ሶዲየም ይጨመርባቸዋል። ይህ ደግሞ የደም ግፊትን በመጨመር ኩላሊትን ይጎዳል። መፍትሄው ሁል ጊዜ ትኩስ ምግቦችን መጠቀም። የግድ የታሸጉትን የምንጠቀም ከሆነ ደግሞ ከመጠቀማችን በፊት በንጹህ ውሃ በደንብ አጥቦ ጨውን መቀነስ። ሁለተኛ፣ ጣፋጭ ጋዞችና ሶዳዎች። በተለይ ጥቁር ቀለም ያላቸው ሶዳዎች ከፍተኛ መጠን ያለው ፎስፈሪክ አሲድ ይይዛሉ። ይህ አሲድ በኩላሊት ውስጥ የድንጋይ ክምችት እንዲፈጠር ያደርጋል። መፍትሄው በሶዳዎች ፋንታ ንጹህ ውሃ፣ በቤት ውስጥ የተዘጋጀ የሎሚ ውሃ ወይም እንደ እርድና ዝንጅብል ያሉ የእጽዋት ሻዮችን መጠጣት። ሶስተኛ፣ የተቀነባበሩ ስጋዎች ወይም ፕሮሰስድ ሚትስ እንደ ሶሴጅ፣ ሞርተዴላና የታሸጉ የስጋ ውጤቶች ያሉ ምግቦች በጨውና በኬሚካል ማቆያ ቁሶች የበለጸጉ ናቸው። እነዚህ ንጥረ ነገሮች ኩላሊት ላይ ከመጠን በላይ ጫና ይፈጥራሉ። መፍትሄው በተቻለ መጠን ያልተቀነባበረ ትኩስ ዶሮ፣ ዓሳ ወይም የአትክልት ፕሮቲኖችን መምረጥ። አራተኛ፣ ቀይ ስጋ ወይም ሬድ ሚት። ቀይ ስጋ ከፍተኛ የእንስሳት ፕሮቲን ስላለው በሰውነት ውስጥ የአሲድ መጠንን ይጨምራል። ኩላሊት ይህንን አሲድ ለማስወገድ ከመጠን በላይ መልፋት ስላለበት ይዝላል። መፍትሄው የቀይ ስጋ ፍጆታን መቀነስና ፕሮቲንን እንደ ባቄላ፣ አተርና ምስር ካሉ የአትክልት ምንጮች ማግኘት። አምስተኛ፣ ከመጠን በላይ ጨው መጠቀም። ጨው የደም ግፊትን ያሳድጋል። ከፍተኛ የደም ግፊት ደግሞ ለኩላሊት ሥራ መስተጓጎል ዋነኛ መንስኤ ነው። መፍትሄው በምግብ ማብሰያ ጊዜ የጨው መጠንን መቀነስ፣ በምትኩ ምግባችንን ለማጣፈጥ እንደ ነጭ ሽንኩርት፣ ዝንጅብል፣ ቃሪያና የተለያዩ ቅመማ ቅመሞችን መጠቀም። ስድስተኛ፣ ካፌን የበዛባቸው መጠጦችን መጠጣት። ቡና፣ የኃይል ሰጪ መጠጦች እና ሻይ በካፌን የበለጸጉ ናቸው። ካፌን በሰውነት ውስጥ ያለውን ውሃ ስለሚመጥ ለድርቀትና ለደም ግፊት መጨመር ይዳርጋል። መፍትሄው በቀን ከ1 እስከ 2 ሲኒ ቡና አለማሳለፍና ከቡና በኋላ ተጨማሪ ውሃ መጠጣትን ልማድ ማድረግ። ሰባተኛ፣ ሰው ሰራሽ ማጣፈጫዎችን መጠቀም። በስኳር ምትክ የሚዘጋጁ ዳየትን የሚጠቅሱ መጠጦችና ምግቦች የኩላሊትን የማጣራት አቅም በሂደት ይቀንሳሉ። መፍትሄው ለጤና ተስማሚ የሆኑትን እንደ ጥሬ ማር ወይም ስቴቪያ የመሰሉ ተፈጥሯዊ ማጣፈጫዎችን በጥቂቱ መጠቀም። ስምንተኛ፣ አልኮል መጠጣት። አልኮል ኩላሊት ውሃንና መርዛማ ነገሮችን የማጣራት ሥራውን በሥርዓቱ እንዳያከናውን ያደርገዋል። በተጨማሪም ሰውነትን በከፍተኛ ሁኔታ ያደርጋል። መፍትሄው ከአልኮል መጠጦች ሙሉ በሙሉ መራቅ ወይም ፍጆታውን በከፍተኛ ደረጃ መቀነስ። ዘጠነኛ፣ የወተት ተዋጽኦዎችን ከመጠን በላይ መጠቀም። ወተት፣ አይብና ቅቤ ለሰውነት ጥሩ ቢሆኑም ከመጠን በላይ ሲወሰዱ ግን በውስጣቸው ያለው ፎስፈረስና ካልሲየም በኩላሊት ውስጥ አሸዋ ወይም ድንጋይ ሊፈጥር ይችላል። መፍትሄው
ወተትን በመጠኑ መጠቀም ወይም እንደ የአልሞንድ ወተትና አጃ ወተት ያሉ አማራጮችን መሞከር። 10ኛ ድንችና ድንች መሰል ምግቦች። ድንች ከፍተኛ መጠን ያለው ፖታሺየም ይዟል። ኩላሊታችን አስቀድሞ ደካማ ከሆነ ይህንን ፖታሺየም ማስወገድ ስለሚያቅተው በደም ውስጥ ተከማችቶ ለልብ ህመም ጭምር ይዳርጋል። መፍትሄው ድንቹን ከመቀቀላችን ወይም ከመጥበሳችን በፊት ለ1 ሰዓት በውሃ ውስጥ ዘፍዝፎ ማቆየት የፖታሺየም መጠኑን ይቀንሰዋል። እንግዲህ ተመልካቾቻችን ጤናማ ኩላሊት እንዲኖረን የምንበላውንና የምንጠጣውን በጥንቃቄ መምረጥ ወሳኝ ነው። ዛሬ ያየናቸውን 10 ነገሮች በመቀነስና በቂ ውሃ በመጠጣት ኩላሊታችንን መጠበቅ እንችላለን። የዛሬው መረጃ ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ ማድረጋችሁን እንዳትረሱ። ለወዳጅ ዘመዶቻችሁ እንዲደርስ ሼር አድርጉት። በሌላ ጠቃሚ የጤና መረጃ እስከምንገናኝ ጤና በቤታችሁ ይሁን። ቸር ይግጠመን።